በአዲስ ዓመት እንዴት እናቅድ? እንዴት ግብ እናስቀምጥ? ሰላም እንዴት ናችሁ? እንኳን አደረሳችሁ። በዚህ አጋጣሚ ዛሬ በዩቲዩብ ፔጅ እንግዲህ ተወሰነ ትምህርት እናያለን። እሱም ስለ እቅድ ይሆናል ማለት ነው። በአዲስ ዓመት እንዴት እናቅድ? እንዴት ግብ እናስቀምጥ? መስከረም በመጣ ቁጥር ሁላችንም አዲስ ነገርን እናስባለን። ክብደት ቀንሳለሁ፣ ይህን ያህል ገንዘብ እቆጥባለሁ፣ አዲስ ቢዝነስ ጀምራለሁ፣ ብዙ እንላለን። ነገር ግን ጥቅምት ላይ ሁሉም ነገር የለም። ለምን? ምክንያቱ ደግሞ ምኞት እንጂ እቅድ አልነበረም። በዚህ ቪዲዮ በአዲስ ዓመት እንዴት እቅድ ማቀድ እንዳለብን እና ግቦችን እንዴት እንደምናስቀምጥ ስቴፕ ባይ ስቴፕ በሆነ መልኩ አሳያቸዋል። በዋናነት ደግሞ እንዴት ማሳካት እንደሚቻል እንመለከታለን። እንቀጥል። አንደኛ፣ ያለፈውን ዓመት መገምገም። ስለ አዲስ ግቦች ከማሰባችን በፊት ያለፈውን ዓመት በምን መልኩ እንዳሳለፍነው ማየት ይኖርብናል። እስኪ ራሳችንን እንጠይቅ። ምን አሳክቻለሁ? ምን ያላሰብኩት ነገር ተከስቷል? ምንስ ተምሬያለሁ? ባይሳካም ማለት ለምሳሌ ባለፈው ዓመት ብዙ መጽሐፍ ለማንበብ ግብ ሊኖረን ይችላል። በመጀመሪያ ሳምንት አንድ መጽሐፍ አንብቦ ለመጨረስ። ነገር ግን ያ እንኳን ባይሳካ ማለትም በዓመት 52 መጽሐፍ ማንበብ ባይቻል በሳምንት የታቀደውን ወደ ወር ቀይሮ 12 መጽሐፍት በዓመት ማንበብ ግን ይቻል ይሆናል፣ ተሳክቶም ይሆናል። ስለዚህ ከዚህ ሐሳብ ምን መማር እንችላለን? ከፍጥነት ይልቅ ኮንሲስተንሲ መኖሩን በጣም አስፈላጊ እንደሆነ ነው። ስለዚህ ባለፈው ዓመት ያሳካናቸውን 3 ነገሮች እና 3 የተማርንባቸውን ባይሳኩ ማለት ነው በመጽሐፍ እንጀምራለን ማለት ነው። እሱን ለእናንተ ትቻለሁ። ሁለተኛ፣ ግልጽና ዝርዝር ነገር የያዘ ግብ ማስቀመጥ። ይኸውላችሁ እዚህ ጋር ነው በጣም ብዙ ሰዎች የሚሳሳቱ። ግልጽ ያልሆነ ግብ ያስቀምጣሉ። ለምሳሌ ጤነኛ መሆን እፈልጋለሁ፣ ገንዘብ መስራት እፈልጋለሁ ይላሉ። ነገር ግን እነዚህ ግብ ተብለው ሊጠሩ አይችሉም። እነዚህ የሚባሉት ምኞቶች ናቸው። ግቦቻችን ሊሆኑ የሚገባው ግልጽና ሊሳካ በሚችል መልኩ ነው። ለምሳሌ ጤነኛ መሆን እፈልጋለሁ ከማለት ይልቅ ጤነኛ ለመሆን በሳምንት 3 ቀናት ለ1 ሰዓት ያህል የአካል ብቃት እንቅስቃሴ አደርጋለሁ ወይም እስከ የካቲት 30 ክብደቴን በ10 ኪሎ እቀንሳለሁ ብሎ ሲቀመጥ ግብ ይሆናል። ግባችንን በደንብ ለማስቀመጥ ስማርት የሚባለውን ፍሬምወርክ መከተል በጣም አስፈላጊ ነው። ማለትም በግልጽ የተዘረዘረ ግብ ወይም ስፔሲፊክ የምንለውን፣ ሊሳካ የሚችል ግብ ወይም ሜዠረብል የምንለውን፣ ሊደረስበት የሚችል ግብ ወይም አቺቨብል፣ ተገቢነቱን ማረጋገጥ ወይንም ሬሌቫንስ እና በጊዜ የተገደበ ወይንም ታይም ባውንድድ የምንለውን አካሄድ ማለት ነው። እንግዲህ በዚህ መልኩ ነው ህልሞቻችንን ወደ እቅድ መቀየር የምንችለው። ሶስተኛ፣ ትላልቅ ግቦችን ወደ ትናንሽ እርምጃዎች ማስቀመጥ። ትላልቅ ግቦች ከአቅም በላይ ሆነው ሊታዩ ይችላሉ፣ ልክ ትልቅ ተራራ እንደመውጣት። ለዛ ነው ወደ ትናንሽ እርምጃዎች ማስቀመጥ የሚያስፈልገው። ለምሳሌ በዚህ ዓመት 120 ሺህ ብር ለመቆጠብ ብንፈልግ ገንዘቡ ሲታይ በጣም ትልቅ ሊመስል ይችላል። ነገር ግን በቀን ሲቀመጥ 328 ብር ብቻ። ይህም በጣም ትንሽ ነው እያልኩ ሳይሆን ከ120 ሺህ ብር አንጻር ሲታይ ቀላልና ሊደረስበት የሚችል ይሆናል ማለት ነው። በተመሳሳይ ለክብደት መቀነስም ለቢዝነስም ለፐርሰናል ግሮዝም ይሆናል። ትላልቅ ግቦቻችንን እንውሰድና ወደ ሳምንት ወይም ወደ ቀናት ልምዶች በመለወጥ እድገታችን ላይ መሰረት እንጣል። አራተኛው፣ ወጥነት ያለው ወይም ኮንሲስተንት የሆነ ልማዶች ላይ በደንብ መስራት አለ። የዚህን ጉዳይ ሚስጥር ልንገራችሁ። ትኩረት ማድረግ ያለብን የመጨረሻው ውጤት ላይ ሳይሆን የዕለት ተዕለት ልምምዶች ላይ ነው። ለምሳሌ 12 መጽሐፍትን በዓመት ለማንበብ በቀን የ10 ደቂቃ ንባብ ሊያስፈልግ ይችላል፣ ጠዋት ወይም ማታ። ይህ ልምምድ እየቀጠለና እየጠነከረ ሲመጣ የመጨረሻ ውጤቱ በራሱ ከምናስበው በላይ አመርቂ ይሆናል። ስለዚህ ግባችን ምንም ይሁን ምን ሊደግፈው የሚችል ተደጋጋሚና ትናንሽ ልማዶች ልንፈልግለት ግድ ይላል። ኮንሲስተንሲ ከጥንካሬ ሁሌም የተሻለ። አምስተኛ፣ እድገት እያሳየን መሆኑን መከታተል። እንደ አስፈላጊነቱ ተለዋጭ እቅድ መያዝ። ግብ አስቀምጦ ከዛ ጨርሶ ከናካቴው መርሳት ለእድገት አይጠቅም፣ እድገት አያመጣም። በመደበኛነት መከታተልና ማረጋገጥ ያስፈልጋል። በየሳምንቱ ወይም በየወሩ ራሳችንን መጠየቅ። ለምሳሌ ወደፊት እየሄድኩ ነው ወይስ ማስተካከል ወይም መለወጥ ያለብኝ ነገር አለ ብለን መጠየቅ። በዚህ ጉዞ ላይ ትናንሽ ድሎችን እውቅና መስጠት ያስፈልጋል። ምክንያቱም መነሳሳትን ይፈጥራል። ያቀድናቸው ነገሮች ያለመሳካት እድላቸው እየሰፋ ቢመጣ እንኳን ሙሉን እቅድ መጣል የለብንም። የሚስተካከል ነገር ካለ ማየትና ማረም ያስፈልጋል። አይሳካም ብሎ ከማቆም ይልቅ ፍሌክሰብል ሆኖ ግቡን አስተካክሎ መቀጠል በጣም የተሻለ። ስድስተኛ፣ በተጠያቂነት ስሜት ውስጥ መቆየት። የመጨረሻው ጉዳይ ቢኖር ተጠያቂነት። በጣም ለምናምነው የራሳችን ለሆነ ሰው ይህንን እቅዳችን
ራዕያችንን፣ ግባችንን ማጋራት፣ ጓደኛ፣ ሜንቶር፣ ሌላም ከእኛ ሌላ በዚህ ጉዳይ የሚከታተለን ሰው መኖሩን ስናውቅ ተጨማሪ አቅም፣ ብርታት ይሆነናል። ይህ የተጠያቂነት ስሜት እቅዱን በማሳካት እና በመተው መካከል ያለውን ክፍተት እንዲጠብ ያደርጋል። ይሁላችሁ እውነታው ይህ አዲስ ዓመት ያለፈውን አይነት ዓመት መሆን አይጠበቅበት። ዛሬ ባነሳናቸው 6 ነጥቦች አማካኝነት እንደገና መጀመር ይቻላል። ግቦቻችንን ማሳካት ይቻላል። አሁን ሁላችሁም አንድ ነገር እንድታደርጉ ፈልጋለሁ። በዚህ አዲስ ዓመት ለእናንተ እጅግ በጣም አስፈላጊና ጠቃሚ የሆነ አንድ ግብ ብቻ አሁኑኑ ጻፉ። ይህን ግብ ለማሳካት እንዲረዳችሁ በዚህ ሳምንት የምትጀምሩት ሌላ በቀላሉ የሚደረግ አንድ ልማድ በቀን ወይም በሳምንት የሚደረግ ሊሆን ይችላል። ጻፉ። እንግዲህ ከዚህ በኋላ ሌሎችም ግቦች ካላችሁ ቀደም ሲል በተመለከትነው መልኩ ተግብሩ። ያሰብነውን ያቀድነውን ግባችን እንዲሳካ ከሁሉ በላይ እግዚአብሔር ይርዳል።